ሰቀሉህ ወገሩህ ምንም ኃጢአት ሳይኖር ይስቀሉኝ ይውገሩኝ ሐሰት በቃልህ ላይ ገኝ ቀራንዮ እንዴት ዝም አልሽ ጎልጎታ እንዴት ጨከንሽ አምላክ ሲሰቀል አልቻለሽ ተሰቃየህ አምላክ ሆይ ተወጋህ ቸሩ ሆይ እንደ ተራ ሰው በአደባባይ እየተመታ በአይሁድ ወገን ጋራውን ወጣ ተራራውን መስቀሉን ይዞ የጫኑትን ያለም ፈጣሪ የሁሉ ጌታ ላደረገልህ ሳይል ውለታ በፈጠረው ነው የተንገላታ ሰቀሉህ ወገሩህ ምንም ኃጢአት ሳይኖር ምድር ታልቅስ ወዮ ትበል በሰራችው በዚያ በደል ከፊቱ ወድቃ ከዚያ መስቀል ምድር ሆይ ስሚ ጆሮ ሰጠሽ አትዘናጊ ግፉን ረስተሽ በደም ያነጻ ከበደልሽ ከመስቀሉ ነው መድኃኒትሽ በሰውነቱ ክፋት ሳይኖረው በቃሉ ሐሰት ጭራሽ ሳይወጣው ጌታን ሰቀሉት አይሁዶች Come
It's
ሲገቡ ሕፃናቱ እያወረዱ ከጀርባ በጣታቸው እያጫበጡ ዘንባባ በእግዚአብሔር ስም የምትመጣ አምላክ ብሩክ ነህ ለዘላለም ብሩክ የዳዊት ልጅ መድኃኒት ብትሆን ለሁሉ ሆሳዕና መባል ተገባህ እያሉ ተቀመጡ በፊት ለፊቱ ዘለሉ። ይህን ሰምተው ፈሪሳውያን ጸሐፍት ቢነደዱ ቢሆንባቸው ቅናት ሕፃናቱ ተው በላቸው አሉት። እንዲህ አለ ሲመልስላቸው ጌታ ከጠላችሁ የሕፃናቱን እልልታ ድንጋዮቹ የሚገባቸው ዝምታ ያመስግኑ በእናንተ ሰዎች ፈንታ። በዚህ ጊዜ አምላክነቱን ሊገልጡ ድንጋዮቹ በፊት በፊቱ እየሮጡ እንደ ሰዎች የምስጋና ድምፅ ሰጡ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ እስከ ዘላለም ድረስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ ስምህን ለመጥራት ለማመስገን ያበቃኝ አምላክ ክብር ምስጋና ላንተ ይሁን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በየሰላምታ ላድርስ ለፈጠርከኝ አንተ የላኛው ንጉሥ እንዴት አለ መጥቼ እስካይህ ድረስ። ያስደንቃል አኗኗራቸው ጥንቱ የአብ የወልድ የመንፈስ ቅዱስ የሦስቱ ሦስት ናቸው። በአካል በገጽ በስም አንድ ናቸው። በትእዛዝ በግብር ፍጹም ሥላሶችም እምቅድመ ዓለም ሲኖሩ ዓለም መፍጠር እሁድ በሰርክ ጀመሩ። ያን ጊዜውን ሰባት ፈጠሩ ቅጽበት አስቀድመው ሰማይና ምድርን በፊት። አራተኛ መላእክትና ጽልመት ሰባተኛ ማይና ነፋስ እሳትን በአርምሞን ይህንን ሁሉ ፈጥረው ተናገሩ ለይኩን ብርሃን ብለው። ሰኞ ጧት ውሃን ከፈሉት ከሦስት አንደኛውን አዘቅት አረጉት ከምድር ሁለቱን ሰማይ አረጉት ጠፈር። ማክሰኞም አብቀሏት ምድርን አበቀለች ሳር ቅጠሉን እህሉን። ረቡዕም ረቂቅ ሥራን ሲሰሩን ከዋክብት ፀሐይ ጨረቃን ፈጠሩ። ሐሙስም አልተውምና መፍጠር የሚበሩ ክንፍ ያላቸውን ነገር የማይበሩ የሚሄዱትን በእግር በባህርም አሳ ጉማሬ ሳይቀር ዓርብ ጧት አዳምን የኛን አባት ንግበር ብለው ለእነሱ አምሳል ሰሩት።
በሰልስት ሔዋንን ፈጥረው ሰጡት ትርዳት ብለው ብቻውን ሆነው ቢያዩት የሥላሴዎች የፍጥረታቸው ፍጻሜ በሰባት ቀን ዳርቻ ሆነች ቅዳሜ። ንግበር ሲባል አዳም ሲፈጠር ከጥንቱ ከአብ ከወልድ ከመንፈስ ቅዱስ ከሦስቱ አልተለየም ከሥላሴ አምሳል ፍጥረቱ። በአርባ ቀኑ ተከፈተለት ገነቱ ከዚያ ገባ ከማትጠገብ መንግሥቱ። አፈቀረው አዳምን ጌታ በብርቱ በአዳም ቀንተው መላእክቶቹም ሸፈቱ ስሙን ስተው በሚካኤል ሰይፍ ተመቱ ተበተኑ ፍጥረት ዓለሙን ሊያስቱ ተዋረዱ ቀንድና ጅራት ጐተቱ ሳጥናኤልም ምንም አልረባው ኩራቱ በምድረ ፋይድ ሲኦል ወረደ ካዘግቱ ተተብትቦ በሳት ሰንሰለት አንገቱ ተበላሽቶ ዓይንና ጥርሱ ቁመቱ ጽልመት ለብሶ ብርሃኑ ቀርቶ ክብረቱ በድንጋጤ ነፍስ የሚያወጣ ክርፋቱ ግሩም ነበር የአዳም ከገነት ሕይወቱ ላይጠቅመው በለስን በላ በከንቱ የዚያን ጊዜ ጸጋው ሲረግፍ ጩኸቱ ተቤሄሞ እስከ ለዮታን ድርሰቱ አረገደች ተንቀጠቀጠች ምድሪቱ በዚያች ስፍራ በዚያች በምድረ ገነት እንዳልተመለከተ እንዳላየ በእውነት ምን ተኮንኪ ብሎ ጠየቃት ድንገት ምን ተኮንኪ ብሎ ጠየቀው ድንገት እኛም አሉ ሰይጣን አሳተና ቤቱ ከአዳም ሳይሆን ከሔዋን ሆኖ ጥፋቱ ተረገመች ለዘላለም ሴቲቱ ደሟ ፊበስ በተመተረች ሲቱ ውሯላቸው ረገማቸው አጥንቶ ፈቃድ ጥሰው የሰሩት ኃጢአት በርትቶ ውሩ ብሎ ሲሰደው ያን ቀን ሲኦል ተናገረው አዳምን ጌታ በቃል እመጣና አድንሃለሁ አንተን ከ5,000 ቀን ተኩል አማርኛ አያውቅም ነበር እንደኛ የዋህ ነበር የማይመረምር ነገር እሁድ ወርዶ ሐሙስ ጠበቀው በቀትር ጌታም አየው እጅግ ሲጨነቅ ሲያዝን መልአክ ጠርቶ ለአዳም ላከበት ቃሉን እመጣና አድንሃለሁ አንተን በ5,500 ዘመን ተወልጄ ከልጅ ልጆችህ ወገን ይህን ወስዶ ለአምላክ ቢነግረው መላእክት ደነገጠ ቀኑ የራቀ መስሎት አለቀሰ የ3 ወር ዝናብ ክረምት ግሩምን በል የጌታችን ምሕረት ቃል ወረደ ሥጋ ለበሰ ሊሞት በበደለው አዳም ባጠፋው ስተት ተወለደ በመልካም በዓል ልደት ደስ አላቸው የጠበቁት ሁሉ ፍጥረት በዚያን ጊዜ የሄሮድስ ነበር መንግሥት ተመክኝቶ በልብ አደረ ቅናት ይህን ሰምታ ማርያም ድንግል ንጽሕት ልጇን ይዛ ምድረ ግብፅ ሄደች ስደት ሄሮድስ ሞተ ሲኦል ወረደ ቢሏት ተመለሰች ከዚያው ከአገሯ ናዝሬት ጌታችንን እያስተማረ ቃሉን እየዞረ 33 ዘመን ሐዋርያት እየተማሩ ሕጉን ተከተሉት እያመኑለት
ቢገልጡለት ቃሉን ይክደኛል ይላቸው ነበር አንዱን። ከእኛ አብልጦ ይወደው ነበር እሱን። ተገለጠ ይሁዳ ከዳው ወዲያው ሐሙስ ማታ ለ30 ብር ሸጠው። ወርቁን ወስዶ ለሊቀ ካህኑ ቢሰጠው መለሰለት አንቀበልም ብለው። ተጸጽቶ ታንቆ ወደቀ ከዚያው። ሬሳውን አውጥተው ጣሉት ወዲያው። ከሃዲ ነው እንደ ከልብ ይሁን ብለው ጴጥሮስንም እንዲያ ሲወደው ሲያምኑ በ4 ሰዓት 3 ጊዜ ጌታን ከዳው። ቢያስጨንቁት ቢያስወተውቱት ይዘው አይሁድም ጌታን መርምረው ያዙት። የእግዚአብሔር ልጅ እውን አንተ ነህ አሉት። አልመለሰም የጠየቁት ቃል አንዲት። ለጲላጦስ ወስደው ለሹሙ ሰጡት። መረመረው ኢየሱስንም በእውነት አልተገኘም አንዲት አበሳ ኃጢአት። ተፈረደ ከዚያ አደባባይ ሐሰት። አላበሳው እንበላ አግባብ ሊሞት። ጲላጦስም ያን ጊዜ አይሁድን ፈርቷቸው ስንና ብርት ከፊቱ አቅርቦ ጠራቸው። እጁን ታጥቦ ከደሙ ነጻ ኋላቸው። ጲላጦስም በልቡ አድሮበት እምነት ኢየሱስን አስቦት ነበር እምነት። አሸነፉት እነዚያ ሁሉ ፈያት። ተሰቀለ ጊዜ 7 ሰዓት። በቀትር ተንቀጠቀጠች ምድር። በተሰዓት ፀሐይም ሆነች ጽልመት። ቁርጡን አውቃ በደም ጠለቀች ጨረቃ። ቢጨነቁ ከዋክብት ሁሉ ወደቁ። አታክልት እጽዋት ሁሉ ደረቁ። እውር ነበር ረጅም ዘመን ወራት። አፉን አይሁድ ለኢየሱስ ሰጥቶ ልቡን። ሞተ ብሎ በጦር ቢወጋው ጎኑን። ተፈንጥቆ ደሙ ቢነካው ዓይኑን። ያን ጊዜውን ተከሰተለት ብርሃን። ስቡ ብሎ አመሰገነው ጌታን። እነ ዮሴፍ በድኑን ለመውሰድ ለመኑ። በድኑን ወስደው በነጭ በፍታ ከፈኑ። ጎልጎታ ወስደው አንጸው ቀብረው አለቀሱ ሐዋርያትን መጥተው። ቀዳሚት ፍስሐ ኮነ በጧት። እሁድ ሌሊት ለጊዜ 6 ሰዓት። የጌታችን ትንሣኤ ሆነ በእውነት። ከመንበሩ ከላይ ሲወጣ መድህን ለሐዋርያት ሹመት ሰጣቸው ሥልጣን። ሊያስተምሩ 4ቱን አህጉር ሁሉን። ብንለምነው እንጀራ ስጠን ብለን ሥጋዬን ብሉ ደሜን ጠጡት አለን። እንዳናስብ እንዳንቸገር ሲያዝን በሥጋው አበቀለልን ስንዴልን። በደሙ አምሳል አበቀለልን ወይንን። ይህ ይበቃል ላደነቀው ሰው ጌታን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። ምን ያታላችኋል ዋኔን በመሬት ጉዳይ ዋኔን። አሁን ዘር ሲጠፋ ዋኔት ሊቀር የለም ወይ ዋኔን። ምድርን ጠላ መጥመቅ
አስተማረው ዋኔን እየጠራ ጠጣው ዋኔን ያንን ሁሉ ሰው ዋኔን እየጠራ ጠጣው ዋኔን ያንን ሁሉ ሰው ዋኔን በልደር ጆሮዬ ዋኔን ነገ ቆርጥሃለሁ ዋኔን ካንተም ክፉ ነገር ዋኔን ሰምቼብሃለሁ ዋኔን ባንተም ክፉ ነገር ዋኔን ሰምቼብሃለሁ ዋኔን ወይ አላሳጨድነው ዋኔን ወይ ከብት አልበላው ዋኔን ከቶ መቼ ይሆን ዋኔን ያሳር ማለቂያው ዋኔን ከቶ መቼ ይሆን ዋኔን ያሳር ማለቂያው ዋኔን ብላቸው አመመኝ ዋኔን ብሰራው ከፋኝ ዋኔን አንድ ራሴ እኮ ነው ዋኔን የሚያስጨንቀኝ ዋኔን አንድ ራሴ እኮ ነው ዋኔን የሚያስጨንቀኝ ዋኔን የኩዳዴ ውስጦ ዋኔን ምንም አላለው ዋኔን ሰው ሁሉ ያለቀው ዋኔን በማማቱ ነው ዋኔን ሰው ሁሉ ያለቀው ዋኔን በማማቱ ነው ዋኔን በባላገር ነበር ዋኔን ኑሮስ የሚሻል ዋኔን ከተማ ሰው ገብቶ ዋኔን ምን ሰው ይሆናል ዋኔን ከተማ ሰው ገብቶ ዋኔን ምን ሰው ይሆናል ዋኔን ይበላሃላ አንተንም አፈር ይበላሃላ እንደ ሞኝ ሰው አሊ ሲሞት ያለብኝ አሳር በአንድ እጄ ዶማ በአንድ እጄ ምሳር አሊ ሲሞት መብሌ ጉበት ካሊ በፊት እኔ ልሙት አሊ ሲሞት መጠጫ ተላ አንተንም አፈር ይበላሃላ እኔንም ጎንደር ይሸጡሃላ በላው አፈር በላው ያንን አንገት ያንን እግር አንቺንም አፈር ይበላሻላ እንደ ሞኝ ሰው በላው አፈር በላው አፈር ያስተማረህ ያንን ምሁር በላው መረሬ በላው መረሬ ያንን የዋህ ሰው ያንን ገበሬ አንተንም አፈር ይበላሃላ እንደ ሞኝ ሰው በላው አፈር
በላው አፈር ያንን ታሪክ ያንን ዘመን ያንን ባህል ያንን ፍቅር ያንን አንድነት ያንን ኅብረት በላው አፈር በላው አፈር አንተንም አፈር ይበላሃል እንደ ሞኝ ሰው ተላላ አላየን በሉ አልሰማን በሉ ያሞት ሲፈልገን ሲሻን ይወዳሉ እስቲ አላየን እንዴት እሆናለሁ ኧረ እንዴት እሆናለሁ አሁን ከብቶኛል ኋላም እሞታለሁ እስቲ አላየን ማረፊያዬ አላውቅም ተጉዤ እስከ መቼ ድረስ እንዲህ ተወስኜ እስቲ አላየን በሉ ኧረ አልሰማን በሉ ያሞት ሲፈልገን ሲሻን ይወዳሉ እስቲ አላየን አስከሬን መጓዡን አንተ ጥቁር መኪና ለምን አትሰለችም ማለት ደፋ ቀና እስቲ አላየን መውሰድ እንጂ መመለስ አታውቅበት ከቶ መንጠቅ ልማድ ነው ጎትቶ እስቲ አላየን እኔማ ጠጅህን ምን አደርገዋለሁ እኔማ ጮማህን ምን አደርገዋለሁ በራም ሲያዝን ብዬ በእኔ ቀዳዋለሁ እስቲ አላየን በሉ ኧረ አልሰማን በሉ ያሞት ሲፈልገን ሲሻን ይወዳሉ እስቲ አላየን ሞት በደጅ መጣ መንገዱ አረገኝ ዳግመኛ የሚመጣ ካለኔ ማያገኝ እስቲ አላየን በሉ ኧረ አልሰማን በሉ ያሞት ሲፈልገን ሲሻን ይወዳሉ እስቲ አላየን ላመሰገነች ሰው ሁላ የብርሃን ዘውድ የብርሃን አክሊል ደፍተሽ ድረሽልን በሰረገላ ሁነሽ ይሸሻሉ ሰይጣናት አንቺን ሲያዩሽ ነፍሴን አግቢያት መንግሥተ ሰማያት ነጥቀሽ ይባብ ያላት ግሩም የሆነ ደመና ሞት ሥጋ ለብሶ የማይረክስ የለም ፍጥረት ሰማይ ወምድር አንድም አልነበር ሥራት እሷን ብቻ በሕሊና አምላክ ፈጥሯት ገብርኤል መልአኩን ጠርቶ ቢያት በልቡናው አደረችበት ስስት ያን ጊዜ ነው የተቀበሏት በሥርዓት ስትኖር አያሌ ዘመን ትንቢት ስትጸነስ በመንፈስ ቅዱስ ሥርዓት ስትወለድ ለቤተ እግዚአብሔር ሰጧት እንቆ ባሕሪ
ልውናን መስላ ቢያዋት ምንና ብላት ይህችን መሳይ ፍጥረት ሲጨነቁ ፋኑኤል መጣ ቅጽበት ምግቧን ይዞ ህብስተ መና ሕይወት ስቴ ወይኑ በብርሃን ጽዋ ይዞት በታላቅ ከብ በብርሃን መሶብ ይዞት ሳያስቡ ደረሰባቸው ድንገት ዘካርያስ ለሱ የመጣ መስሎት ሊቀበለው እጁን ዘረጋ በፊት መልአኩም ነጠቀ ራቀው ነቅፎት ዘካርያስ በልቡ አደረ ዕውቀት አይታሰብም የእግዚአብሔር ነገር ድንገት ይህን ብሎ ሐናን ከሕዝቡ ለያት አልወርዳለ ከራሷ በላይ ቢያዩት ሕፃኒቱን ከእናቲቱ ቢለዩአት መልአክ ወርዶ ክንፉን ጋርዶ መገባት ተደነቁ ሊቀ ሰራዊት ጠበብት ታይቶ አይታወቅ ሐርና ግምጃ አንጥፈው ግራና ቀኝ መከዳ ዙፋን ዘርግተው ከዚያ ኖሯት ከቤተ መቅደስ አግብተው ምግቧን አይጎል ከጽርሐ አርያም ዘለለት እልፍ አላፋት እያጫወቷት መላእክት በገበሬ እጅ ያልታረሰውን አትክልት በቤተሰብ እጅ ያልተሠራውን ቀደምት ተመገበችው 12ቱን ዓመት አይሁድንም እጅግ ያዛቸው ቅናት ፊት ነግሮናል ሞቶ ሲነሣ ላምናስ ትወልዳለች የሰማይ የምድር ንጉሥ ይህን ብለው እኛም አሰቡ ክፋት እንግደላት ብለው ተጓዙ ሌሊት መቅደሱንም እንደ እሳት ሲነድ ቢያዩት የመጡትም ምክንያት አጡ ጥቂት እሳት ፈጃት ብለን እንግባ ከሀገር ይህን ብለው እኛም ገቡ ከመንደር ሁለተኛ ደግሞ ቢያስቡ ነገር መንገዳቸው ዱር ገደል ሆነ ባህር ተመካክረው ከጠንቋይ ሄዱ ላይሆን ምን ትላለ የነ ኢያቄምን ነገር ያሴራሉ ሰማይ ሊገዙ ወምድር ከጠንቋይም አይጠፋምና ውሸት ለዚችማ ምን ተቸገረህ አሉት እስቲ ለኔ በፊት ዋጋዬን አላቸው አይሁድም እውነት የሚያደርግ መስሏቸው ወርቁም ብሩም ከቤት ሞላ ግምጃቸው ጠንቋዮችም አድሮባቸው ኩራት በጥበቡ ገንዘብ ያገኘ መስሎት ቁልፉን ከፍተው ከመዛግብቱ ቢያዩት ወርቁም ብሩም ከድንጋይ ሆነ ቅጽበት ላሙም በጉም ፍየል አልቀረም ሲበክት ብላንክቶት ግምጃውን ሁሉ ዱቄት እጁን ደፋ አንገቱን ደፋ መሬት ኤልኛ ደቂቀ እስራኤል ቁራት የኢያቄም ልጅ ያረገችኝ ባስማት ይህንን ቢል እኛም አጥብቀው ናቁት እንኳን እግዚአብሔርን እንኳን አምላክን ማጥፋት አንዲት ፍጥረት ግራ ገባችህ ሁከት አሁንም እኛ የመጣን ወዳንተ ከተቸገር ጠላታችንን ማጥፋት መልስልን ገንዘባችንን አሉት ይህን ቢሉት በልቡ አደረ ክፋት ከባህር ሄዶ አጋንንት ሳበ ሌሊት ሰውን አርዶ አደረገላቸው መሥዋዕት ደጅ ሲጠና ለእመቤታችን ማጥፋት ካጋንንቱ እንጊዜ አይጠፋም ውሸት
ሰማዩንም አውርዱ ብትል ዳስናት፣ መሬቱንም ጠቅሉ ብትል ነቅናት። ምን ቸገረን ለዚችም አሉት ጠንቋዮች በደስታ ሄዱ ከቤት። መክረው ዘክረው አጋንንቱም ሊመጡ ከአይሁድ ጋር ከ700 በለጡ። እነዚህ ሁሉ ደጀ ሰላሙን ሳይረግጡ በአዲስ መብረቅ ያን ጊዜ ሁሉም ቀለጡ። ዳዊት እንኳን 80 ቁባት ሊከት ማርያም እሷን ያገኘው መስሎት በየጊዜው ይሠራ ነበር ዝሙት። ሌት ሌሊት 12ቱ መስኮት የሚገባት የእመቤታችን ትንቢት ኢየሱስን እናቱን ሲያከብር ሲላት ወእምዬ ወይን ነው ጡትሽ ሲላት ይህን ሲላት ነፍሷ ይወጣል ስስት። ትበርሂ ማርያም ድንግል ቅድስት ደስ እያላቸው የሚጠብቋት ፍጥረት 70 ሰገል ሰምተው ነበር ትንቢት። ሀገረ ፋርስ 7ቱ ሁሉ ነገሥት ዘውድ ደፍተው ጌታን ፈልገው ስግደት ሊመጥኑ 3 ቀን ተጉዘው ቢያዩት ተቸገሩ። ዋና መንገድ ጠፍቷቸው 4ቱ ቀሩ። በዱር አራዊት ብዛት ተመካክረው 3ቱ ተነሱ ነገሥት። ብርሃን ኮከብ እየመራቸው በፊት ምስለ ፍቁር ጌታን ታቅፋ ቢያዋት ሩክታንቲ የአምላክ ማደር እናት። ይህን ብለው 70 ሰገል ስግደት ወርቅና ዕጣን ከርቤም ጨምረው ሰጡት። ዕጣኑንም አምላከ ልዑል ሲሉት ከርቤውንም አትቀርም ብለው ከሞት 70 ሰገል በሦስቱ ትንቢት አዩት። ስንቃቸውን ስሙን አድርጋ ኅብስት ሸኝቻቸው ማርያም ድንግል ሆት። ስብሐት ለአብ ለወልድ ለመንፈስ ቅዱስ አሐዱ አምላክ እስከ ዘላለም ዓለም ዓለም። ጾርን ያገኝ መንፈስ ቅዱስ ጸጋ ያገኘት ጠራ ዓለም ሰዎች ያላት የኦሪት ቃል ያገኘት ዴጋ ተነሷ ጊዜ ከተኛው ከሄዱት አፈር ፈንስቃሻ ተባ ጊዜ ከያሳዝን በሽታ ዘመን ቆርባን ማጊዜ ጊዜ መቁረብን እጅግ መቁረብን ጥቂት ላይ ማይቆንስ የቄሳር ወዳጅ በጥንት ካንተም በቀር ሁልጊዜ ሌላ ጠላት ጲላጦስ እኔ ንጹሕ ነኝ ብሏቸው እናንተ ግን ስቀሉት ብሎ ሰጣቸው። ተቀምሳሌ ሰዎች ይዘዋት ሲደርሱ በአደባባይ ይዘብቱበት ተነሱ። የሾህ አክሊል ታተው ደፉበት በራሱ ልብሱን ገፈው አብራ ለበሱ ለብሱ በቀኝ እጁ አስያዙትና እለት እንዴት አለ ፍሬው የአይሁድ ንጉሥ አሉት። በፊቱ ላይ እየሰገዱ ዘበቱ ብድግ ብለው ምዕራፍ ተፉበት በፊቱ የሰጡትን ያከበሩትን እለት ተቀበሉ።
ራስ ራሱን መቱት ገፈፉና ያለበሱት ሜላት አለበሱት የለበሰውን ከጥንት ርኅራኄ ጥቂት የላቸው ለሁሉ ገዳይ ነው እንዴት ይሰቀል ሳይሉ ሊሰቅሉት በሮማውያን ልማድ ወሰዱት እንዳሸክመው አይሁድ ለትዕግሥቱ የለውም ለምሳሌ በአንዲት ሰዓት እነሱን ማጥፋት ሲችል የምትሰቅሉኝ በምን ነገር ነው ሳይል ሄደላቸው ሸክምና መስቀል ቀራንዮ አድርገው ወስደው ይፈጸም ዳዊት በመዝሙር ያለው እጁ ነው ከመስቀሉ ጋር አብረው ቸነከሩት እንደ ብራና ስብሐት ለአብ ወመንፈስ ቅዱስ ለዓለም ወልዳኔ ጠርቶኝ ጥቂት ላይ ነብር አግኝቶኝ ከመንገድ አልተመለስኩም ወልዳኔ ጠርቶኝ እኔ ላማኝ ያልኩ ነብር አግኝቶኝ አልተመለስኩም ከመንገድ ወዲያው አልተመለስኩም እኔም ላማኝ ያልኩ ወዲያው ሄድኩ እኔም ላማኝ ያልኩ የቀድሞ ዘመን ስፍታት ወዲያው ሄድኩ ጾም ቀናሳ እኔም ላማኝ ይላት የአሁን ዘመን ሰው አያውቅም የቀድሞ ዘመን በጦም ሽሮ ነው ስፍታት የሚበላ ጾም ቀናሳ ዘመን ሰው መብላት የአሁን ዘመን ሰው በጦም ሽሮ ነው የሚበላ አያውቅ መላ በጦም ሽሮ ነው የሚበላ የእኛ መድኃኒት ሰው አይነቶች አያውቅ መላ በብዙ አሉን በጦም ሽሮ ነው ቅመሞች ነገር ግን እኔ ሳስበው የእኛ መድኃኒት ራሱ አይነቶች በብዙ አሉን ግን ቅመሞች እኔ ሳስበው ነገር ግን ስራ ስሩ መልካም ነው እኔ ሳስበው ስራ ስሩ መልካም ነው የአባቶቻችን ግን ውሃዋና እኔ ሳስበው ላይ ላዩን ነበር ስራ ስሩ መልካም ነው የዛሬ ልጆች ይበልጣሉ የአባቶቻችን ውስጥ ሐዋና ላይ ላዩን ነበር በጤና ይበልጣሉ የዛሬ ልጆች ለውስጥ ይሄዳሉ ይበልጣሉ ውስጥ ለውስጥ ይሄዳሉ ኮሶ ተጣብቶ የዛሬ ልጆች ትናንትና ይበልጣል መድኃኒት ስሻን ውስጥ ለውስጥ አልኩና ይሄዳሉ ድንገት ሰማሁን አንድ ዜና የወዲያ ሰዎች ኮሶ ተጣብተም አይከለክልም መድኃኒት ስሻን የእኛ ስራቱና ድንገት ሰማሁን አንድ ዜና የወዲያ ሰዎች ትክደምብ አይከለክልም ምግብ ከባድ የእኛ ስራት እንዲያው በባዶድ ከባድ እንዲያው በባዶድ የጌታችን የእኛ ስራት ጠባይ ያለኔ የሚያውቅ እንዲያው በባዶድ ማታ ለግብር መልካም ሰው የጌታችን ቀን ሲቆጣ ጠባይ ያለኔ የሚያውቅ አለ ወይ መልካም ሰው ማታ ለግብር ቀን ሲቆጣ ሰው መልካም ሰው ቀን ሲቆጣ ሰው አያሳስትም ሰዓት መልካም ሰው ቀጠሮ ያከብራል ቀን ሲቆጣ ሞት ሽማግሌ አይል ሕፃን ሞት ጠያቂን
አያሳስትም አሁን ይመጣል ሰዓት ቀጠሮ ያከብራል በእውነት ሞት ሽማግሌ አይልም ሕፃን ሞት ጠያቂ አለ ሁሉንም አሁን ይመጣል ብሎ አይቀር በእውነት ሞት ብሎ አይቀር እሁድ ቅዳሜ አሁን ይመጣል ቢሆንም በላ ነበር ሞት ብሎ አይቀር እንዲህ በጦም ቀን የምዞረው እሁድ ቅዳሜ ቢሆንም በላ ነበር ሳይን ዞረው እንዲህ በጦም ቀን ማድረሻ የምዞረው ለጊዜ ማድረሻ ነው። ትንሽ ቤት ሰራሁኝ እንዳቅመኛ ዞረው ሁለት ሶስት ጊዜ ማድረግ የምታስተኛ አላስገባለች እሷው ትንሽ ቤት ሰራሁኝ ሰው በሰው ላይ እንዳቅመኛ ሁለት ሶስት ሰው አላስገባለች የምታስተኛ አላስገባለች ሰው በሰው ላይ የገባ እሷው ጠባ ሰው በሰው ላይ የገባ ከታች አላስገባለች የጠለቀ እሷው ጠባ ከላይ ጉበኑን ሰው በሰው ላይ የጠበቀ የገባ እንዲህም አርገው ቢሰሩት ከታች ጉድጓድ ፈረሱ አይቀር የጠለቀ ከላይ ጉበኑን የጠበቀ ቢሰሩት እንዲህም አርገው ፈረሱ አይቀር ቢሰሩት መፍረሱ አይቀር የዛሬ ዘመን እንዲህም አርገው ሰው ሥራ ሳሩን ቅጠሉን መፍረሱ አያኮራ ዕውቀቱስ ያንተ መሰለኝ የዛሬ ዘመን አብነት ሰው ሥራ ሳሩን ቅጠሉን አያኮራ ያንተ መሰለኝ ዕውቀቱስ በአብነት አድነኝ ያንተ መሰለኝ በአብነት አድነኝ አባቶቻችን ያንተ መሰለኝ ሲጠመጥሙ በአብነት ከጥንት ለስልጣናችን ለክህነት መለያ ነበር አባቶቻችን አሁን ካህናት ሲጠመጥሙ ከጥንት ለስልጣናችን ለክህነት መለያ ነበር ምልክት ጠምጣሞቹ አሁንማ ሹሞቹና ጠበቆቹ ጠምጣሞቹ ሹሞቹና ጠበቆቹ ይች በቅሎ አሁንማ ምን ሆነች ጠምጣጉል መጥፎ አመል ሹሞቹ ለመደች የጎረቤቷን እያየች ይች በቅሎ ጭነት መገልበጣ መሆነች አጉል መጥፎ ቤቷን ለመደች እያየች የጎረቤቷን ጭነት መገልበጣ መጣች እያየች ጭነት መገልበጣ መጣች የሰሞኑ ጋብቻን ድንቅነት እያየች ከቀድሞ እጅግ ጭነት መገልበጣ መለየት መሆኑ ቀርቶ እስከ ሞት የሰሞኑ ጋብቻ ተጧሪ ድንቅነት ከቀድሞ እጅጉን መለየቱ መሆኑ ቀርቶ ተጀመረ ተጧሪ እስከ ሞት ማግባት ተጀመረ ተጧሪ ፈቶ ወጣት ማግባት መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት ማግባት
አስቀድሞ የካህናት አርብ ይሰቀላል። የፋሲካ ስራ ያከብራ ክርስቶስን አርደ በአይሁድ ሊያዘጋጁለት በካህናቱ ወደ ሀገር የፋሲካ ተማሪዎች ላከ። ኦሪትን በጉን አርደ ሊያሰናብታት ሊያዘጋጁለት ተማሪዎቹ ወደ ሀገር ያዘጋጁለት ሁለት ተማሪዎች መግለጡን ኦሪትን የሚያርዱበት ሊያሰናብታት ሁለቱንም ተማሪዎች ቀበሉበት። አዘጋጁለት ሥጋውን መግለም ቀቀሉበት። ድስቱን ያርዱበት ጌታም ሁለቱንም ተማሪዎቹን ቀበሉበት። ሲመገብ ሥጋውን የአይሁድ በዓል ይቀቀሉበት። ስንጣር ታጥቦ ጌታም የለበሰውን ተማሪዎቹን ጌታ ሲሆን ሲመገብ የኩስኩስት ውሃ የአይሁድ በዓል እንደሆነ ስንጣር ታጥቦ ተማሪዎቹን የለበሰውን እግራቸው ጌታ ሲታጠቀው ልብስ የኩስኩስት ውሃ ትሕትና እንደሆነ አስተምራቸው። ተማሪዎቹን አስቀድሞ እግራቸው በኦሪት ሥርዓት ታጠቀው ልብስ አበላቸው። ትሕትና ሰዋውን አስተምራቸው። በዚህ ጊዜ አስቀድሞ ሹምን በኦሪት አሳለፈ አበላቸው። ሕግ የተሰዋውን ተቀምጠው በዚህ ጊዜ ደስታና በተድላ ለመሻር ያሾኑት አሳለፈ። ከበሉ የኦሪትን ሕግ ከገባለት ተቀምጠው ብዙ ዳቦ በደስታና አንዱን ዳቦ ያረዱት ያላረረው በውስጥ ከበሉ ሕዝቡን ላይ ከገባለት አደባባይ ላይ ከብዙ ዳቦ እንዲፈጠር አንዱን ዳቦ ፍጹም ሥጋውን ያላረረው በሳቶቹ ሕዝቡን ላይ እየባረከ በአደባባይ ላይ አጠቃቅሞ የሚፈጸም ሦስት አድርጎ ፍጹም ሥጋውን ለቀሳውስት ወጣቶች በአብነት እየባረከ መጀመሪያ አጠቃቅሞ ለ13 አድርጎ ለበረከት ለቀሳውስት በአብነት ይደረግ። መጀመሪያ ይቻላል ተቀበለ። ለበረከት ሰጣቸው። ለሃሌሉያ ተቀበለ። ፍጹም ሥጋውን እንዴት ይቻላል እንዲያስል ሰጣቸው። ተርታውን ወይም ተቀብለው ተማርኮ ፍጹም ሥጋውን አንድ አራት
መለሰለት የታማኝ ብሎ ጴጥሮስ ሲቀርብ ጨክኛለሁ ብሎ ሳይጨረስክበት ትደርሰኛለህ አልክልህ መለሰለት ብሎ ጭንቀት ካሰምረው የራሱ ከደረስክ የቀሩት ደርስ አልክልኩለለን ከዚያም ወጥተው አለሄድ ተነስተን ካሰምተው የጌሴናን የቀሩት ታደረሱኩለለን ጌሴናስ ከዚያም ወጥተዎች አለሄድ ወላጆቹ ተነሱ የጌሴናን ጨምደን ታናልፎ የጌሴናን ሰዎች ከዚያ ወላጆቹ ጥቂት ስተናቸውን ጨምሮ ጸልያለሁ ጸሎት ያዘን ጀመር ማሩን ጠንክሮ ከዱራቢያም ሰገድ መስቶ ብቻውን ጸልያለሁ አንሶ ጸሎት ሶስተኛው ሲፈራኝ ነውና ደክሟቸው ሲንቀላፉ ዲያብሎስ ያላቸው ከእንግዲህ በሶስተኛው ያላቸው ደክሟቸው ሲንቀላፉ